እንዴት ናችሁ ክቡራን ተመልካቾቼ? እንዴት ሰነበታችሁ? ዛሬ ለየት ባለ የጤና ርዕስ ነው የመጣሁት። እጅግ በጣም አደገኛ ስለሆነው የሱስ አይነት ነው የምንማማረው። ሜቢ አደገኛው የሱስ አይነት ምንድነው የሚለው ነገር ከተነሳ ሜቢ ጫት ወይ ሲጋራ ወይ መጠጥ ወይም ሌላ ልታስቡ ትችሉ ይሆናል። እስከመጨረሻው አብራችሁን ቆዩ። ለቻናሉ ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቻናሉ ጠቃሚ ቻናል ነው። ከጤና ጋር ተያያዙ ጠቃሚ የሆኑ ትምህርታዊ ቪዲዮዎች የሚቀርቡበት ነው። ሰብስክራይብ ላይክ እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮ። እጅግ በጣም አደገኛ የሚባለው የሱስ አይነት በሳይንስም የተረጋገጠው የወሲብ ሱስ ነው ማለት ነው። ዛሬ የምናየው የወሲብ ሱስ ምንድነው? ምልክቶቹ ምንድናቸው? አንድ ሰው የወሲብ ሱስ አለበት የሚባለው ምን አይነት ምልክቶችን ሲያሳይ ነው? እንደገና ደግሞ ለወሲብ ሱስ የሚያጋልጡ ነገሮች ምንድናቸው? ሕክምናውስ ምን ይመስላል? እንደገና ደግሞ የወሲብ ሱስ ለምንድን ነው አደገኛ የተባለው? ምን ምክንያት ስላለ ነው የሚል ነገርም ከተነሳ እሱን ጭምር እናያለን። ከመጀመሪያው እንጀምር። የወሲብ ሱስ ማለት ምን ማለት ነው? ምልክቶችስ ምንድናቸው የሚለውን እንመልከት። እንግዲህ ወሲብ ማድረግ ሱስ አያስብልም። ሜቢ በሳምንት 10 ጊዜ ወይ 100 ጊዜ እንበለው ወይም ደግሞ ከሶስት ሴቶች ጋር ወይም ከመቶ ሴቶች ጋር መውጣትም ያ አይደለም ሱስ ነው የሚያስብለው። ይሄ ማለት ግን ትክክል ነው ማለት አይደለም። እኔ ሪኮመንድ ማድረገው አንድ መወሰንን ነው። ግን ደግሞ የሱስን ዴፊኒሽን የሱስን ትርጉም ስንመለከት ከብዙ ሴቶች ጋር መውጣት ወይም ደግሞ ብዙ ጊዜ ማድረግ አይደለም ሱሰኛ ነው የሚያስብለው። ሱሰኛ ነው የሚያስብለው ቀጥየም ጠቅሳቸው ናቸው። በተለይ መጀመሪያ ሁለቶቹ ካሉ በትክክል የወሲብ ሱስ አለብህ ወይም አለብሽ እንድትሉ ያስገዳሉ ማለት ነው። የመጀመሪያው ምንድነው? የወሲብ ስሜት ሲመጣ ያንን ስሜት መቆጣጠር የማይችል ከሆነ ብዙ ጊዜ ስለ ወንዶች ስለሆነ የምናወራው አንተ እያልን እንቀጥል። የወሲብ ስሜት ሲሰማው ያን ስሜቱን መቆጣጠር የማይችል ከሆነ ያ ሰው የወሲብ ስሜት አለበት፣ የወሲብ ሱስ አለበት ማለት ነው። ለምሳሌ ከጓደኛው ጋር እየሄደ ቆንጆዬ ሴት ሲያይ ዞሮ ታጥፎ የሚከተላት ከሆነ የሱስ አለበት ማለት ነው። እንደገና ደግሞ በሽታ እኮ አለባት ከሷ ጋር ማደር ይቅርብህ ስትሉት እኛ ድሬ ሲነጋ ለሙት የሚል ዘፈን አታውቁም? ልክ እንደዛ የሚል ሰው ከሆነ ይሄ ሰው ሱስ አለበት ማለት ነው። ስሜቱን መቆጣጠር የማይችል ከሆነ የመጀመሪያው ምክንያት ይሄ ነው። ሁለተኛው ደግሞ ይሄ ሱሱ ህይወቱ ላይ በቀጥታም በተዘዋዋሪም ተጽዕኖ የሚያመጣበት ከሆነ ይሄ ሰው አሁንም የወሲብ ሱስ አለበት ማለት ነው። ለምሳሌ አሁን በሱሱ ምክንያት ከስራ የሚፈናቀል ከሆነ፣ በሱሱ ምክንያት ትዳሩን የሚያጣ ከሆነ፣ ልጆቹን የሚያጣ ከሆነ፣ ቤተሰቡን የሚያጣ ከሆነ፣ ማህበረሰቡን ጭምር የሚያጣ ከሆነ፣ ብዙ ነገር የሚያጣ ከሆነ እና ያን ነገር እያወቀ የሚያደርገው ከሆነ ይሄ የወሲብ ሱስ አለበት ማለት ነው። እነዚህ ሁለቱ ካሉ እርግጥም የወሲብ ሱስ አለበት ብለን እንድንወስን በቂ ምክንያቶች ናቸው። ነገር ግን ሌሎች ምክንያቶች፣ ሌሎች ምልክቶች ሊኖሩ ይችላሉ። ለምሳሌ አሁን የወሲብ እንቅስቃሴው በየጊዜው የሚጨምር ከሆነ፣ ለምሳሌ በአንድ ሳምንት ከሶስት ሴቶች ጋር የሚተኛ ከሆነ ቀስ እያለ ደግሞ ያን ወደ 4 ወደ 5 የሚያሳድገው ከሆነ የሰው የወሲብ ሱስ አለበት ማለት ነው። ስማርት የሆኑ ወንዶች ወይም ደግሞ ሱስ የሌለባቸው ሰዎች ለምሳሌ አንድም በዛው ነው የሚረጉት ወይም ደግሞ ሱሳቸው እየቀነሱ ነው የሚመጡት። ነገር ግን ትክክለኛ የወሲብ ሱስ ያለበት ሰው ግን እየጨመረ ነው የሚመጣው። ኢቭን በሳምንት 5 ጊዜ የሚወጣ ከሆነ በ10 ጊዜ ሊያደርገው ይችላል። እየጨመረ ነው የሚሄደው፣ ብቻ ሱሱ እየጨመረ እንጂ እየቀነሰ አይመጣም። አንዱ ምልክት ይሄ ነው። ከዛ ውጪ ደግሞ ይሄን ሱሱን የሚያደርገው ወይም ደግሞ ወሲብ የሚያደርገው ለመደሰት ብቻ አይደለም። እንዲህ አይነት ሱስ ያለባቸው ሰዎች ሲያረጉ ሊደሰቱ ይችላሉ። ግን የሚያደርጉበት አንዱ ምክንያት ለመደሰት ብቻ ሳይሆን ከጀርባ ህመም አለ። ብዙ ጊዜ አሁን ቀጥዬ ለወሲብ ሱስ የሚያጋልጡ ነገሮችን እነግራችኋለሁ። አንዱ ለምሳሌ የብቸኝነት ስሜት ሲሰማው ከሆነ ይሄን ሱስ የሚያደርገው ይሄ ሰው ልክ የብቸኝነት ስሜት ሲሰማው የወሲብ ስሜት ይመጣል ማለት ነው። ስሜቱ ይመጣል። ይሄ ሰው ወሲቡን የሚያደርገው ለመደሰት ብቻ ሳይሆን ብቸኝነቱን ለመገላገል ጭምር ሊሆን ይችላል። እና ከጀርባ ህመሞች አሉ እና እነዛ ህመሞች ለማስታገስ
ብሎ ከሆነ ወሲብ የሚያደርገው አንዱ ሱስ እንዳለበት አመላካች ነው ማለት ነው። ከዛ ውጪ ደግሞ ሱሱን በተደጋጋሚ ነው የሚያደርጉት። በተለይ ደግሞ ይህን ማድረግ የማይችሉበት የአቅም ጉዳይ ወይም ደግሞ በተለያየ ነገር ሲገደብ ደግሞ ራስን በራስ ወደ ማርካትም ሊሄዱ ይችላሉ። ከፍተኛ የሆነ ተደጋጋሚ የሆነ የራስን በራስ ማርካት ሊያደርጉ ይችላሉ። እነዚህ ሰዎች በዚህ ብቻ ያበቁም፣ ከዚህም ወጣ ያለ ነገር ሁሉ ሊያደርጉ ይችላሉ። እንግዲህ ወጣ ያለ ነገር ምንድነው? ራሳችሁ ገምቱ። እኔ ብዙ ነገር ባልዘረዝር ደስ ይለኛል። ምናቀው የተለመደ የወሲብ አይነት አለ አይደለ? እሱ ይትሶኪ። ግን እነዚህ ሰዎች ቀስ ቀስ እያሉ በቃ መቆጣጠር ወደማይችሉት የወሲብ አይነት ይገባሉ። እሱ መዘዘር አልፈልግም። ሜቢ ከዛም ማለፍ ብሎ ከተመሳሳይ ጾታም ጋር እስከዛም ይደርሳሉ። በነገራችን ላይ ምንም አይነት ህሊና የሚባል ነገር የለም። የወሲብ ሰው ያለበት ሰው ለምሳሌ አሁን ልጁን ደፈረ የሚባል ነገር ሰምታችሁ አታውቁም? የ3 ዓመት ልጅ ደፈረ የሚባል ነገር ሰምታችሁ አታውቁም? ምንም ሱስ እኮ ሌላ አይደለም። ያ ሰው በወቅቱ ሱሱን ነው እንጂ የሚያስበው ህፃኗ 3 ዓመቷ ነው 3 ወሯ ነው የሚለውን ነገር አያስብም። ልጄ ናት፣ ጎረቤቴ ናት፣ ምናምን ናት የሚባል ነገር ካረገ በኋላ ነው ትዝ የሚለው። የወሲብ ሱስ ያለበት ሰው ልክ አንዳንዴ በዜና የሚዘገንን ነገር የምንሰማው እንደ ሱስ ያለባቸው ነው። ሌላው ደግሞ እንደዚህ አይነት ሰዎች ልክ ሱሳቸውን ካደረጉ በኋላ ከፍተኛ የሆነ ወቀሳ ከራሳቸው ህሊና ይመጣባቸዋል። በቃ የማይረቡ እንደሆነ የማይጠቅሙ ሰዎች እንደሆኑ ምናምን በቃ ከራሳቸው ከፍተኛ የሆነ የውስጥ ግጭት ያጋጥማቸዋል። እና ይሄ ወቀሳ ደግሞ ከውስጣቸው የሚመነጨው ወቀሳ ደግሞ ከሱሱ እንዳይወጡ ተዘፍቀው እንዲቀሩ ከሚያደርግ ምክንያት ደግሞ አንዱ ይሄ ነው። እና ዋና ምልክቶች እነዚህ ናቸው። እንግዲህ እናንተ ከተጠቀሱት ውጪ ካለ ኮሜንት ላይ አስቀምጡልኝ። ከዚህ መቀጠል ደግሞ አንድ ሰው ወደ ወሲብ ሱስ እንዲገባ የሚያደርጉት ነገሮች ምንድን ናቸው ብላችሁ ልጠይቁ ትችላላችሁ። ብዙዎች የሚመስለን ፈልጎ የሚገባ ነው ይመስለና አሁን አንድ ሰው የሲጋራ ሱስ ወይ የመጠጥ ሱስ ምናምን ሲይዘው ብዙዎቹ ፈልገውም ባይሆንም በጓደኞቻቸው ተገፋፍተው ሊሆን ይችላል ብቻ ብዙም በማያስገድድ ነገር ነው የሚገቡት። የወሲብ ሱስ ግን ከዛም ለየት ይላል። በሳይንስ ጥናቶች መሰረት ብዙ ጥናቶች ባገኙት መረጃ መሰረት የወሲብ ሱሰኞች የሚገቡበት ምክንያት አንዱና ትልቁ ምክንያት ምን መሰላችሁ? በልጅነታቸው የሚደርስባቸው የተለያየ ነገር ሊሆን ይችላል። ለምሳሌ ብቸኝነት ተሰምቷቸው ያደጉ ህፃናት፣ ከወላጆቻቸው ጋር ጥሩ ግንኙነት የሌላቸው ህፃናት፣ በሰው ተገፍተው ተሰቃይተው ያደጉ ልጆች ብዙ ጊዜ ወደዛ አይነት ሱስ ይገባሉ ይላል ጥናት። አቢዩዝ የሚደረጉ ከሆነ በልጅነታቸው እንደገና ደግሞ ኢሞሽናሊ በቃ በጣም ተጎድተው ካደጉ ብዙ ጊዜ ወደ እንደዛ አይነት ሱስ የመግባት እድላቸው ከፍተኛ ነው ተብሎ ይታመናል። ከዛ ውጪ ደግሞ ከፍ ካሉም በኋላ በተለይ በወጣትነት እድሜያቸው በተቃራኒ ጾታ ከተገፉ ምንድነው የመከዳስ ተከድተው ከሆነ አንዳንዴ ወደዚህ ሱስ ሊገቡ ይችላሉ። ለበቀልም ሊሆን ይችላል። እንደገና ደግሞ ለእኔው ብለው የሚገቡና በዛው የሚቀሩ ብዙዎች አሉ ማለት ነው። ከዛ ውጪ ደግሞ በተለይ በልጅነታቸው እድሜያቸው ልምምድ ካላቸው በተለይ የወሲብ ፊልም አብዝተው የሚያውቁ ከሆነ በልጅነት እድሜያቸው ከብዙ ሴቶች ጋር ከብዙ ወንዶች ጋር የሚወጡ ከሆነ ከፍ ሲሉ በዚህ ሱስ የመያዝ እድላቸው ከፍተኛ ይሆናል። ከዛ ውጪ ደግሞ ሌላ ሱስ ያለባቸው ሰዎችም ወደዚህ ሱስ የመግባት እድላቸው ከፍተኛ ነው። ታውቃላችሁ አይደል? አሁን ጫት ሱስ ያለበት ሰው መጠጥም አያጣውም ጊዜ ያን ሱሶች ይደጋገፋሉ። እና ይሄም ሱስ እንደዚሁ ነው። በሌላ ሱስ የተያዘ ሰው ወደዚህ ሱስ የመግባት እድሉም ከፍተኛ ነው። ከዛ ውጪ ደግሞ በቅርብ የሚወጡ ጥናቶች ምን ያሳዩ መሰላችሁ? የአእምሮ በሽተኛ የሆኑ ሰዎች በዚህ ሱስ የመጠቃት እድላቸው በጣም ከፍተኛ ነው። በተለይ ጭንቀት ያለባቸው የአንዛይቲ ዲፕሬሽን ያለባቸው ሰዎች፣ ፍርሃት፣ እንደዚህ አይነት ሰዎች ከፍተኛ የሆነ ወደዚህ ሱስ የመጋለጥ እድላቸው አለ የሚል ጥናት ያሳያል ማለት ነው። ምክንያቶቹ ዋናዎቹ እነዚህ ናቸው። ከዚህ በመቀጠል ደግሞ ዋናውና የሚያስፈልጋችሁ ነገር ከዚህ ሱስ እንዴት እንውጣ የሚል ነገር ነው። መጀመሪያ ከዚህ ሱስ መውጣት ይቻላል።
ሙሉ በሙሉ ከዚህ ሱስ ሙሉ በሙሉ መውጣት ይቻላል። ከዚህ ሱስ ብቻ አይደለም ከሌሎችም ሱሶች እንደ ሕክምናው አይነት ከሱሱ መውጣት ይቻላል። ግን እንዴት የሚለውን ነገር እንመልከት። ወደ ዋናው ነገር ከመግባታችን በፊት ከዚህ ሱስ ይወጣል ስላችሁ እንዲህ ቤት ውስጥ ገባ ብሎ እንደመውጣት ቀላል አይደለም። ወይም ደግሞ አንድ በሽታ ይዟችሁ ያለ መታከም ሳምንት ምናምን ወር ሊወስድባችሁ ይችላል። ልክ እንደዛ ታከማችሁ ምናምን በአንድ ሳምንት በአንድ ወር ውስጥ የምትወጡት የሱስ ሕክምና አይደለም። የሱስ ሕክምና እጅግ በጣም ፈታኝ ነው። ጊዜ ይፈልጋል፣ ጽናት ይፈልጋል፣ ትዕግስት ይፈልጋል። አንድ ሱሰኛ ለምሳሌ ከሱስ ወጣ የምንለው በሳይንሳዊ አጠራሩ መሰረት ቢያንስ 1 አመት ከዛ ሱስ መራቅ አለበት። አንዳንዶች አሁን 1 ወር ይርቁና ድሮ እኮ ይላሉ። ከአንድ ወር መራቃቸው እንደ ትልቅ ነገር አድርገውት ማለት ነው። ልምምድ ማድረጉ ጥሩ ነው፣ ግን ኢየሱስ አንድ ባሪው መሰላችሁ እንትን አለው ቻሌንጅ ስላለው ማገርሸት እንትን አለ ምንድነው ሪላፕስ በየጊዜው ያገረሽባችኋል። ደህና ታውኩት ብላችሁ ለምሳሌ የመጠጥ ሱሰኛ ከሆነ ልክ በመጠጥ ቤቱ አካባቢ ሲያልፍ በቃ አይችልም፣ ይወድቃል፣ እንትን ወደ ሱስ ይመለሳል። ልክ ይሄም ሱስ እንደዚህ ሆኖ እና መውደቅ መነሳት አለው። ግን ደግሞ ከሱሱ ሙሉ በሙሉ መውጣት ይቻላል የሚለውን ማመን ያስፈልጋል። ከዚህ ሱስ ለመውጣት የመጀመሪያው ስቴፕ ምን መሰላችሁ? ሰዎች ችግሩ እንዳለባቸው ሱሱ እንዳለባቸው መጀመሪያ ማመን አለባቸው። አሁን የወሲብ ሱስ ብዙዎች እንደ ሱስ አድርገውም አያዩትም። አንዳንዶቹ ተፈጥሮ ይመስላቸዋል፣ አንዳንዶቹ ደግሞ በቃ ከተለያየ አንግል ያያይዙታል እንጂ ሱስ ነው ብለው አያምኑም። እንደዛ አይነት አሁን ቀደም የጠቀስኳቸው ምልክቶች ያለው ሰው እንደውም ከማግለልና ከመጸየፍ በዘለለ ሰውየው ለመርሻትም ብዙ አንተጋምና መጀመሪያ ችግሩ አለበት። አንድ ሰው አሁን ሲስል ምንድነው ይሄ ታከም አለ ምንለው ልክ የወሲብ ሱስም እንደዛ ከላይ የጠቀስኳቸው ምልክቶች ስናይ እንዲታከም ማገዝ ይኖርብናል። እንዲታከም ደግሞ መጀመሪያ ችግሩ አለብህ የሚለውን ነገር ማሳመን ያስፈልጋል። ሰውየውም ችግሩን ማመን ያስፈልጋል። ሰውየው ችግሩን ካላወቀ ወደ ሌላው ስቴፕ መሄድ አይቻልም። ሁለተኛው ስቴፕ ደግሞ ምንድነው? ሱሱ ያለበት ሰው ከሱሱ ለመውጣት ዝግጁ መሆን አለበት። ዝግጁነት ሲባል ምን ማለት ነው? በስነ ልቦና ሊሆን ይችላል፣ በአካል ሊሆን ይችላል። በብዙ ነገር ዝግጁ መሆን ይችላል አለበት ለመተው። በቃ ቁርጠኝነት ሊኖረው ይገባል። አንዳንዶች በሰው ገዛ ብቻ የሚታከሙ ይመስላቸዋል። ለምሳሌ ባለፈው አንዱ ደወለና የመጠጥ ሱስ አለብኝ እባክህ ገላግለኝ አለኝ። እባክህ እሺ ይሄን ታደርጋለህ ስለው እሱ እንኳን ቢቀርብኝ ይላችኋል። አይ እሱ እንኳን ቢያልፈኝ እንዲሁ ሌላ ነገር ብትሞክር እንዲህ የሚባል ነገር የለም። ሁሉንም ነገር ለመቻል ዝግጁ መሆን አለበት ሰውየው መጀመሪያ። ከዛ ደግሞ የሚቀጥለው ስቴፕ ምን መሰላችሁ? ለመተው ሙከራ ማድረግ አለበት። በሳምንት ከ10 ሴቶች ጋር የሚወጣ ከሆነ ያንን ወደ 9 መቀነስ ትልቅ ነገር ነው። እንዲህ አይነት እንቅስቃሴዎችን ከሱሰኛው ሰው መጀመር መቻል አለበት። ከዛ ሶስተኛው ስቴፕ ደግሞ ምንድነው? ብዙ ጊዜ ሱሰኛውን ሰዎች ለራሳቸው የሚሰጡት ግምት በጣም ይወርድ ነው። ከራሳቸውን ዝቅ ነው የሚያዩት፣ ከሰው በታች እንደሆኑ አድርገው ነው የሚያስቡት። ከዚህ ሱስ ወጥቶ ነገ የሚቀናባቸው አይነት ሰዎች እንደሚሆን እርግጠኛ መሆን አለበት። ለራሱ የሚሰጠው ግምት ከፍ ካላለ ወደ ቀጣው ስቴፕ መሄድ አይቻልም። ለራሱ በቂ ቦታ ሊሰጥ ይገባል ማለት ነው። ከዛ ውጪ ደግሞ ጤናማ የሆኑ ግንኙነቶችን ማድረግ። ለምሳሌ ካሁን በፊት ያለ ኮንዶም ከሆነ የሚያደርገው ከዚህ ጀምሮ በኮንዶም ማድረግ መቻል አለበት። በሽታ አለባት ሲባል ትንሽም ቢሆን ቆሞ ማሰብ መቻል አለበት። በፊት ከብዙ ሴቶች ጋር የሚተኛ ከሆነ በተቻለ አቅም ሴቶችን መቀነስ። ከዚህ ጎን ለጎን ደግሞ በአንድ ሴት እንደው በተቻለ አቅም ትንሽም ቢሆን የሚወዳት ሴት ካገኘ ከሷ ጋራ በየጊዜው ማድረግ፣ መደዋወል፣ ቀስ እያለ ወደ ጤናማ ግንኙነት እንዲቀየር ነገሮችን ማመቻቸት መቻል አለበት። ከዛ ውጭ ደግሞ ስፖርት መስራት እጅግ በጣም አሪፍ ነው። ስፖርት መስራት አንደኛ በራስ መተማመንን ይጨምራል፣ ጤናችሁን ትጠብቃላችሁ። በዛ ላይ ደግሞ ቢዚ ያደርጋችኋል። እንደገና ደግሞ ስፖርት በሰራችሁ ቀን ድክም ነው የሚላችሁና
የስጋዊ ፍላጎታችሁ ትንሽም ቢሆን በረድ ይላል። ስፖርት መስራት በጣም አሪፍ ነው። ከዛ ውጭ ደግሞ ቢዚ የሚያደርግ እጅግ በጣም ባትል የሚያደርግ ስራ መስራት ጥሩ ነው። ቢዚ በሆናችሁ ቁጥር ስለ ወሲብ የምታስቡበት ሰዓት ይቀንሳል። ሐሳቡ በቀነሰ ቁጥር ደግሞ ድርጊቱም እየቀነሰ ይመጣል። ራሳችሁን ቢዚ ማድረግ መድከም ምናምን ጥሩ ነው። ከዛ ውጭ ደግሞ መንፈሳዊ እንትኖችን ማድረግ አቃለው እንዲህ አይነት ሰዎች ራሳቸውን እጅግ በጣም ኃጢአተኛ አድርገው ነው የሚስሉት። የማይረቡ ፈጣሪ የሚጠላቸው ሰው የሚጠላቸው አድርገው ነው የሚያስቡት። ግን ደግሞ እዛ ማዘውተር እንዲህን ስሜቱን እየቀነሰ ተስፋ እያደረባችሁ ትመጣላችሁ። ተስፋ እያደረባችሁ ነገር ማሰብ ስትጀምሩ የሚያስብልኝ ፈጣሪ አለ እንዴ ማለት ስትጀምሩ እየነቃችሁ ከዛ ሱስ ለመውጣት ጉልበት ያገኛችሁ ትመጣላችሁ ማለት ነው። መጸለይ፣ መጾም፣ መስገድ፣ ለሰው ጥሩ ነገር ማድረግ እንዲህ አይነት ነገሮችን ማዘውተር ጥሩ ነው ማለት ነው። እንግዲህ በሱሰኛው ሳይድ እነዚህን ካደረገ በሕክምናው ደግሞ ምን ይደረጋል ወደሚለው ስንመጣ እንግዲህ ሐኪሙ መጀመሪያ እናንተ ሲያገኝ መጀመሪያ የሚያደርገው ምንድነው ለዚህ ሱስ ያጋለጠው ነገር ምንድነው የሚለው ነገር ይለያል። ዳይሬክት ወደ ሕክምናው አይደለም የሚመጣው። ቅድም እንዳልኳችሁ ምክንያቶቹ ብዙ ናቸው። ለምሳሌ አሁን ቻይልድ ትራውማ በህፃንነት እድሜያችሁ የሆነ ትራውማ ከደረሰባችሁ እዛ ላይ ሊሆን ይችላል የሚሰራው ወይ ደግሞ ምንድነው ተከድታችሁ ወይ መከዳት አይነት ስሜት ተሰምቷችሁ ምናምን ከሆነም እዛ ላይ ሊሆን ይችላል። ወይ ደግሞ የአእምሮ በሽተኛም ከሆናችሁ እሱን አሰስ አድርጎ መጀመሪያ እሱን ያክማል ማለት ነው። አሰስ አድርጎ ኮዙን ምክንያቱን ከለየ በኋላ ከዛ በኋላ ወደ ሕክምና የሚመጣው እንደ ሕክምናው ለምሳሌ አሁን ዲፕሬሽን ከሆነ ወደዚህ ሱስ የሚያጋልጣችሁ አንቲ ዲፕሬሳንት ሊሰጥ ይችላል። እንደ ሁኔታው እሱ አሰስ አድርጎ ጃጅ አድርጎ ሕክምናውን ይጀምራል ማለት ነው። ብዙ ጊዜ ደግሞ ከዚህ ሱስ ለመውጣት ወሳኙ ነገር ምንድነው? የስነ ልቦና ድጋፍ ነው። ከሕክምናው ጎን ለጎን የስነ ልቦና ድጋፍ በጣም ወሳኝ ነው። እንደውም በስነ ልቦና ድጋፍ ብቻ ሁሉ ልትወጡ ትችላላችሁ ከዚህ ሱስ እና የስነ ልቦና ድጋፍ እጅግ በጣም ወሳኝ ነው። ያንን ያደርጋል። ከዛ ውጭ ደግሞ በተለይ አሁን ይሄን ሕክምና የሚሰጡት በመንግስት ቅዱስ ጳውሎስን አውቃለሁ። ከ3 ወር እስከ 6 ወር ተኝታችሁ ትታከማላችሁ። እዛው ነው ተኝታችሁ የምትታከሙት። ሌላ ቦታ ኢየሱስ ማገገሚያ ማዕከል አላውቅም፣ ካለ ኮሜንት ላይ አስቀምጡልን። በግል ግን ይሄን ሰርቪስ የሚሰጡ ሰዎች አሉ። እነዛም ጋር መሄድ ትችላላችሁ። ሜቢ እኔ በግል አግኝቼው የስነ ልቦና ድጋፍ የሚያደርግልኝ ሰው ነው የምፈልገው የምትሉ ከሆነ ደግሞ ብዙ ጊዜ ልምድ ያላቸው ጥሩ የሆኑ የስነ ልቦና ድጋፍ የሚያደርጉ ማቃቸው ልጆች አሉ። እነሱንም ላገናኛችሁ ስለምችል ሜቢ እንደዛ አይነት ፍላጎት ካላችሁ እዚህ ቴሌግራም ስክሪኑ ላይ ባስቀመጥኩላችሁ የቴሌግራም ቻናል ገብታችሁ አናግሩኝ። እነሱን በቀጥታ አገናኛችኋለሁ። አሁን ወደ መጨረሻው ስንመጣ የወሲብ ሱስ አደገኛ የሆነው ለምንድን ነው ልትሉ ትችላላችሁ። አሁን ከመጠጥ ሱስ በልጦ ነው? ከሲጋራ ሱስ በልጦ ነው? ከወሬ ሱስ በልጦ ነው ልትሉ ትችላላችሁ። ይበልጣል የምንልባቸው 4 ምክንያቶች አሉ። እነሱን ልንገራችሁና ከዛ የራሳችሁን ውሳኔ ትወስናላችሁ። የወሲብ ሱስ ለምንድን ነው አደገኛ የሆነው ካላችሁ የመጀመሪያው ምክንያት ምንድነው? ወደ ወሲብ ሱስ ወይም ደግሞ ሱሱን እንዳንተው ወይም ደግሞ የወሲብ ስሜት እንዲሰማን የሚያደርጉ እነዚህ ትሪገሮች በጣም ብዙ ናቸው። የወሲብ ስሜት እንዲቀሰቀስብን ያ ስሜት እንዲጋለበን የሚያደርጉ በጣም ብዙ ምክንያቶች አሉ። አሁን አንድ ሰው ለምሳሌ የመጠጥ ሱስ ያለበት ሰው መጠጥ በሚጠጣበት አካባቢ በግሮሰሪዎች አካባቢ አለፍ ሲል ሽታው ይሰማዋል። ጠጣ አትሂድ ይለዋል ማለት ነው። ወይም ደግሞ የሚጠጡ ሰዎችን ሲያይ ምን ይላል? በቃ ስሜቱ ይቀሰቀሳል። ሳይወድ በግድ ሄዶ ይጠጣል ማለት ነው። ይሄ እነዚህን ትሪገሮች እነዚህን አነሳሽ ነገሮች ግን የሚያገኘው ይሄ ሰው ወይ በመጠጥ ቤት አካባቢ ሲያልፍ ነው ወይ ደግሞ እንደዚህ ነው። በቃ በየቦታው መጠጥ የለም፣ በየቦታው የሚጠጣ ሰው አታገኙም። ሰው የሚገፋፋችሁ ነገር ጥቂት ነው ለማለት ፈልጌ ነው። የወሲብ ሱስ ግን እንደዛ አይደለም አባዬ፣ በየቦታው አለ። ለምሳሌ እንገራችሁ፣ አሁን እነዚህ ሞባይሎች፣ ቴሌቪዥኖች፣ ኮምፒውተር እንዳለ ለወሲብ ሱስ የሚገፋፉ ነገሮች ናቸው። ለምሳሌ አሁን ማስታወቂያዎችን እዩ እስኪ፣ ምንድነው እስኪ የምታዩት?
ፊልሞችን ነው እስኪ ካልተሳሳሙ እኮ ፊልም የማይመስል እንደዛ የተወሰነ ሁሉ እስኪመስል ድረስ በቃ ወሲብ የሚሸቱ ፊልሞች ናቸው ያሉት ማለት እኔ እንደዛ ነው የሚታየው። እንግዲህ ሙዚቃዎችም እንደዚሁ ሙዚቃዎቹ ሴቷ ሂውማን ሄር አድርጋ አጫጭር ቀሚሶችን ካላደረገች ሙዚቃ እስከማይመስል ድረስ ነው እያየን ያለን። ይሄ ብቻ አይደለም። እጃችን ላይ ያለው ሞባይል ኢንተርኔት አለው። ኢንተርኔት ካለው ደግሞ ምን አለ? የወሲብ ፊልሞች አሉ። ገባ ብሎ ማየት ነው። እነዛ የወሲብ ፊልሞች ደግሞ ምን ያደርጋሉ? ይቀሰቀሳሉ ማለት ነው። ማህበራዊ ሚዲያዎች በየቀኑ የምንጠቀማቸው ቲክቶክ ብትዩት፣ ፌስቡክ፣ ዩቲዩብ የምናየው ነገር በቃ የሚገፋፋ ነገር ነው ብዙ ነገሩ ማለት ነው። እና እነዚህ ሁሉ ነገሮች ለወሲብ ስለሚገፋፉ ከሱሱ ለመውጣት እጅግ በጣም አደገኛ ያደርጉታል ማለት ነው። ሌላው ምክንያት ደግሞ ምን መሰላችሁ? ሌላውና አደገኛው ከወሲብ ሱስ እንዳንወጣ የሚያደርገን አደገኛ እንድንለው የሚያስገድደን ነገር ምን መሰላችሁ? ወሲብ ኖርማል የህይወታችን አንዱ አካል ነው። ወሲብ ሙሉ በሙሉ መውጣት አንችልም ከሱስ። ወሲብ ሱስ የሚሆነው መቆጣጠር ሲያቅተን ነው እንጂ ከዛ በፊት ያለውን ነገር ማድረግ ኢትስ ኖርማል። ግን ደግሞ ምን መሰላችሁ? ወሲብ እንድናደርግ የሚገፋፋን ከውጭ ያለ ነገር ብቻ አይደለም። አሁን ቅድም ለምሳሌ ምናል ፊልማን ማስታወቂያልን ሞባይላችን ምናምን እነሱ ውጫዊ ነገሮች ናቸው። ሜቢ ሊተው ይችላሉ ሜቢ። ግን ከውስጣችን ግፊት አለ። የሚያሳዝነው እሱ ነው። የሚያሳዝነው ከውስጥህም በቃ ሱስ ባይኖርብህም ማለት ነው። ሱስ ባይኖርብህም አድርግ የሚል ስሜት ተፈጥሯዊ ስሜት አለብንና ያ ስሜት ደግሞ የበለጠ በሱስ ውስጥ ተነክረን እንድንቆይ ያስገድደናል ማለት ነው። ከውስጥም ግፊት አለ፣ ከውጭ ብቻ አይደለም። ስለዚህ ማትቆጣጠረው ግፊት አለ ከውጭም ከውስጥም ማለት ነው። ያ ነው የወሲብ ሱስ አደገኛ የሚያደርገው ማለት ነው። ሶስተኛው ምክንያት ደግሞ ምንድነው? ብዙዎች ሱሱን ሲያደርጉ ደስ ይላቸዋል። ለምሳሌ አሁን የሲጋራ ሱስ ወይ የመጠጥ ለምሳሌ ጫትን እናንሳ ከተባለ ሰዎች ሲቅሙ ምንድነው ደስ ስሜት ይሰማቸዋል። ምን ያልቅም በርግጥ ግን ሲያወሩ የሆነ በቃ የሚያስጨንቃቸው ነገር ካለ ይተውታል። የሆነ ደስ የሚል ነገር ይሰማቸዋል በመቃማቸው። በመጠጣታቸው ሰዎችም ደስ ይላቸዋል፣ ይስቃሉ፣ ይደሰታሉ፣ ይጫወታሉ ምናምን። ግን የወሲብ ሱስ ደግሞ አደገኛ የሚያደርገው ምን መሰላችሁ? ደስተው እንዳለ ሆኖ ግን ሰዎች ለመደሰት ብቻ አይደለም የሚያደርጉት። ከጀርባ ብዙ ትራውማ አለ። ያንን ሱስ ስናደርግ ቀለል የሚል ስሜት እንዲሰማን የሚያደርጉ ትራውማዎች አሉ ከጀርባ። ለምሳሌ ቅድም ምክንያቱም ጠቅሼላችኋለሁ አይደለ? የብቸኝነት ስሜት የሚሰማው ሰው ለዚህ ሱስ የመጋለጥ ዕድሉ ከፍተኛ ነው። የብቸኝነት ስሜት ሲሰማው ያንን ህመም ለመራቅ ወይ ደግሞ ከዛ ህመም ለመውጣት ምን ያደርጋል? ሴክስ ያደርጋል ማለት ነው። ስለዚህ ከጀርባ ያለውን ህመምም ለመራቅ ነው አንዳንዶች የሚያደርጉት። ለምሳሌ አሁን የተከዱ ሰዎች ከፍተኛ የሆነ ጭንቀት ውስጥ ይገባሉ። ከዛ ጭንቀት ውስጥ ለመውጣት ወይም ደግሞ ለበቀልም ሊሆን ይችላል ብቻ ልክ ያንን ወሲብ በሚያደርጉ ሰዓት ያ ህመም ቀለል ይላቸዋል ማለት ነው። ልክ ለምሳሌ እንደ ኤግዛምፕል ያስላችሁ ራሳችሁን ሲያማችሁ መድኃኒት ትወስዳላችሁ አይደለ? ልክ መድኃኒት ስትወስዱ ከትንሽ ደቂቃ በኋላ አረፍ ትላላችሁ አይደለ? ልክ እንደዛ ማለት ነው። በማድረጋቸው ብቻ ቀለል ይላቸዋል፣ ህመማቸው ይታገሳል። ከዛ ህመም ለመትረፍ ከዛ ህመም ለመሸሽ ሲሉ ግንኙነት ያደርጋሉ ማለት ነው። ስለዚህ አንዱና ሶስተኛው ምክንያት ይሄ ነው ማለት ነው። አራተኛው ምክንያት ደግሞ ምንድነው? የወሲብ ሱስ ብቻ ሳይሆን ሌሎች ሱሶች፣ በተለይ የወሲብ ሱስ ደግሞ ምንድነው? ልክ ሱሱን ካደረጉ በኋላ ከፍተኛ የሆነ ከራሳቸው ወቀሳ ይደርስባቸዋል። ከፍተኛ ወቀሳ የሚደርስባቸው የኃጢአትነት ስሜት ይሰማቸዋል፣ የወንጀለኝነት ስሜት ይሰማቸዋል። ሰው የሚያገላቸው፣ ሰው የሚጠላቸው፣ ሰው አይቶ የሚያቀባቸው በቃ ከፍተኛ የሆነ የራስ መተማመን ችግር አለባቸው። ይሄ ደግሞ ከሱሱ እንዳይወጡ ከፍተኛውን ማነቆ ነው የሚይዛቸው። አሁን ሌሎች ሱሶች ለምሳሌ ጫት የሚቅም ሰው ጤናው ላይ ጉዳት ሊያደርስ ይችላል፣ በዛ ሊናደድ ይችላል።
ከዛ ውጭ ግን ብዙ የሚወቅሰው ነገር አይኖርም። ይሄኛው ግን ከዛ ማለፍ ያለ ነው። ለምሳሌ ወጣት ሴቶችን የሚያባረር ከሆነ በቃ እንደ በሽታ እንዳስያዛት ህይወቷ እንዳበላሸው ምናምን አድርጎ ነው የሚያስበው። እርግጥ ነው እሱም ነው፣ ግን ከፍተኛ የሆነ በዚህ ምክንያት ድብርት ውስጥ ይገባል። የራስ መተማመን ችግር ይኖርበታል። እንደዚህ አይነት ችግሮች ተደማምረው ከሱሱ እንዳይወጣ ሱሱን አንቆ በቃ በዛው ተጣብቆ እንዲኖር ያስገድዱታል ማለት ነው። አይ ቲንክ ከወሲብ ሱስ ጋር የተያያዙ ነገሮችን የተወሰነ መረጃ እንዳገኛችሁ ተስፋ አደርጋለሁ። ሜቢ ከሱሱ ለመውጣት በጣም ተቸገራችሁ ሰዎች ካላችሁ አሁንም እዚህ ቴሌግራም እዚህ ስክሪኑ ላይ ባስቀምጥላችሁ ቴሌግራም ቻናል አናግሩኝ። ሰዎችን ላገናኛችሁ እችላለሁ። ከኔ የተሻለ አቅም ያላቸው በስነ ልቦና ምክር ላይ ከ15 ዓመት በላይ ልምድ ያላቸው ልጆች አሉ። እነሱን አገናኛችኋለሁ። በተረፈ እንግዲህ ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለሁ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ እና ሼር ማድረጋችሁ እንዳትዘነጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ።